እሺ ይሄን ቪዲዮ ከፈታችሁ በሙሉ አሁን ስክሪኑ ላይ የምታዩት ችግር እየተፈጠረባችሁ ስለሆነ ነው ማለት ነው። ሶ ብዙ ጊዜ እንደዚህ አይነት ችግር የሚፈጠርባችሁ ከፒሲያችሁ ጋር ኮኔክት ልታደርጉ ስትሉ ኦር ደግሞ ሊንክ ልታደርጉ ስትሉ ነው ማለት ነው። ቴሌግራማችሁ ውስጥ ገብታችሁ ከፒሲያችሁ ጋር ሊንክ ለማድረግ ስትሞክሩ እንደዚህ ሊላችሁ ይችላል ማለት ነው ብዙ ጊዜ። ሶ ይሄ ሶሉሽን ብዙ ጊዜ እናንተ መፍትሄ ፈልጋችሁ ዩቲዩብ ላይ ሲገቡ ብዙ የአማርኛ ቪዲዮ ሲጀመር የለም። ሶ የመጀመሪያው አማርኛ ቪዲዮ ይሄ ነው የሚሆነው ማለት ነው። ሶ እዚህ ጋር ገብታችሁ እንደምታዩት እዚህ ጋር ዲቫይስ የምትሏን ትነኩና ከዛም በኋላ ሊንክ ነኩ። እንደዚህ አይነት ችግር ይፈጥርባቸዋል። ይሄው ሊንክ ዲስክቶፕ የሚለው አለ እሱ እዚህ ጋር ያለችው ማለት ነው። እሷን በምትነኩበት ጊዜ እንደዚህ አይነት ችግር ይፈጠርብቻል ማለት ነው። ሶ ይሄንን እንዴት ነው ማስተካከል የምንችለው ካላችሁኝ አሁን ወደ መፍትሄው እንገባለን ማለት ነው። ሶ ቪዲዮን አላረዝምባችሁ። በመጀመሪያ ወደ ሴቲንጋችሁ ትገባላችሁ። ከዛ ሴቲንጋችሁ ላይ ገብታችሁ አፕሊኬሽን የሚል ትፈልጋላችሁ ማለት ነው። ብዙዎቻችሁ ጋር ሊለያይ ይችላል፣ አፕ የሚል ሊሆን ይችላል። ግን ቤዚካሊ እኛም ሁላችንም አንድ የምንሄደው ወደ አፕ ሴቲንግ ነው የምንገባው ማለት ነው። ሶ አፕ ኤንድ ኖቲፊኬሽን የሚለው አለ እኔ ጋር ወደሱ ገባለሁ። ከዛም በኋላ አፕሊኬሽኖቼ ውስጥ አንደኛ ማንን እንፈልጋለሁ? ቴሌግራምን እንፈልጋለሁ ማለት ነው። ሶ እዚህ ጋር እንደምታዩት እዚህ ጋር ቴሌግራም አለ። እናንተ ሲኦል ብላችሁት ከሌለ ማግኘት ትችላላችሁ። ከዛም በኋላ ምን ታረጋላችሁ? እዚህ ጋር ፐርሚሽን የሚል አለ እና ስቶሬጅ የሚል አለ። መጀመሪያ እዚህ ጋር ፎርስ ስቶፕ የምትለው አመልክታለች። እሷን ትነኩና ፎርስ ስቶፕ ታረጋላችሁ። አሁን አፑ ቀጥታ ሙሉ የሚሰራውን ነገር ትቶ ስቶፕ ይሆናል ማለት ነው። ሁለተኛ ነገር ደግሞ ምን ታረጋላችሁ? እዚህ ፐርሚሽን የሚል ውስጥ ትገባላችሁ። ሶ አሁን እኔ አሎ ላይ ነው ያለው። እዚህ ጋር ትነኩና እናንተ እዚህ ጋር አሎ የምትለው ምልክት ታያችኋለች። እሷ አሎ መሆኑን አረጋግጡ ማለት ነው። ካሜራም ገብታችሁ አለው ሁሉንም ነገር አለው መሆኑን አረጋግጡ። ከዛም በኋላ ደግሞ ትወጡና እዚህ ጋር ሞባይል ካሽ ኤንድ ስቶሬጅ የሚለው አለ። ሶ እዚህ ጋር ክሊክ ካሽ ታረጉታላችሁ እንደዚህ አርጋችሁ። ከዛም በኋላ ተመልሳችሁ ሊንክ ለማድረግ ገብታችሁ በምትነኩበት ጊዜ አውቶማቲካሊ ቀጥታ ነው ሊንክ የሚያደርግላችሁ። እንደዚህ አርጋችሁ መጠቀም ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ቪዲዮ እንዳጠራቃለሁ ግን ቢሆንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።